ሚካኤል ሊቀ መላእክት ሰአል በእንቲአነ ወቅዱስ ገብርኤል አዕርግ ጸሎተነ። በግራ አርባዕቱ እንስሳ አርባዕቱ አይልም። አርባዕቱ እንስሳ መንፈሳውያን ሰባእያን አይልም። ሰባእያን ወመዘምራን አነጋገር ወመዘምራን ሰአሉ በእንቲአነ እስራ ቡበይ እስራ ወአርባዕቱ ካህናተ ሰማይኒ አዕርጉ ጸሎተነ። ሚካኤል ሊቀ መላእክት በቀኝ አርባዕቱ እንስሳ በግራ እንዲህ እያረክ ፈጽም። ነቢያት ወሐዋርያት ጻድቃን ወሰማዕት አነጋገር ጻድቃን ወሰማዕት ሰአሉ በእንቲአነ ምስሌክሙ ከመ ይክፍለነ መክፈልተ ወርስተ ለኩልነ ማህበረ ቅዱሳን ወሰማዕት ሰአሉ በእንቲአነ መላእክተ ሰማይኒ አዕርጉ ጸሎተነ ማርያም እግዝእትነ አይረግጥም። ማርያም እግዝእትነ ወላዲተ አምላክ ሰአሊ በእንቲአነ እስመ ረከብኪ ሞገሰ በሃበ እግዚአብሔር አነጋገር እስመ ረከብኪ ሞገሰ በሃበ እግዚአብሔር። ሶስተኛ እስመ ረከብኪ ሞገሰ በሃበ እግዚአብሔር ረከብኪ ሞገሰ መንፈሰ ቅዱሳ ወኃይለ አነጋገር ቅዱሳ ወኃይለ ሰአሊ አስተምህሪ ለነ ማርያም ወልድኪ ሳህሎ ይክፍለነ ሀበ ተርኅወ ገነት ወሀበ ተነጽፈ ዕረፍት ይክፍለነ ነሃሉ ይክፍለነ ነሃሉ
አነጋገር ነሃሉ አነጋገሩ ሀ ይላል። ዋናው ሀሉ ውስተ በአቶሙ ለቅዱሳን መልሰህ በግራ ሀበተ ርህወ በል። መልሰህ ደግሞ በቀኝ ሀበተ ርህወ በል። 3 ጊዜ ማለት ነው። አቡነ ከዚህ ላይ የለም። አስተውል፣ ጠንቅቅ። አያይዘህ መሪ ስምዓኒ እግዚኦ ጸሎትየ ሃሌሉያ ሃሌሉያ ወይብጻሕ ቅድሜከ ገአርየ ሃሌሉያ ሃሌሉያ ያ ሃሌሉያ ወኢትሚጥ ገጸከ እምኔየ እስከዚህ ድረስ መሪ ይምራ፣ ተመሪ ይመራ። አንሽ ስምዓኒ እግዚኦ ጸሎትየ በዚያ ወገን ሃሌሉያ ሃሌሉያ በመሪ ወይብጻሕ ቅድሜከ ገአርየ ሃሌሉያ ሃሌሉያ በአንሽ ወኢትሚጥ ገጸከ እምኔየ ወኢትሚጥ ገጸከ እምኔየ ተመሪ በዕለተ ነው በዕለተ ምንዳቤየ አጽም እዝነከ ሀቤየ አንዴ ልመልሳት። በዕለተ ምንዳቤና ምንዳቤ የሚለው አንድ ነው። ምንዳቤየ አጽም እዝነከ ሀቤየ በመሪ ሃሌሉያ ሃሌሉያ በአንሽ አመ ዕለተ እፄውዐከ ፍጡነ ስምዓኒ ሃሌሉያ
ሃሌሉያ በህብረት ለዓለም ወለዓለመ ዓለም ተወራራስ ለዓለም ወለዓለመ ዓለም ሃሌሉያ ዘውእቱ ብሂል ንወድሶ ለዘሃሎ እግዚአብሔር ልዑል ስቡሕ ወውዱስ አነጋገር ስቡሕ ወውዱስ የሚሉ አሉ። ዋናው የመጀመሪያው ነው። ዘሳረረ ኩሎ ዓለመ በአሐቲ ቃል ለዓለም ወለዓለመ ዓለም ጀምሮ በህብረት መሆኑን አስተውል። ከዚህ በኋላ ስቡሕን እንደ ስነ ስርዓቱ ጸንጽል። ስትጨርስ ዘህብረት ዳዊት ነቢይ አነጋገር ነቢይ በከመ ጸለየ እጼሊ ኀቤከ እግዚአብሔር አምላክየ እንዘ እብል ከመዝ ጸወንየ ወኰኩየ ወታድኅነኒ ሊተ እምጸላእትየ ወዐቃብየ ትከውነኒ ወእቱየ ከልብከ ምእመንየ አነጋገር ምእመንየ ወዘመነ ፍርቃንየ ረዳእየ ወምስካይየ አነጋገር ወምስካይየ ይሉታል። ወሕይወትየ ወታድኅነኒ እምእደ ገፋእየ ሃሌሉያ በስብሐት እፄውዐከ አነጋገር በስብሐት እፄውዐከ ንጉሥየ ወአምላክየ ሚካኤል መልአክ ሰአል ወጸልይ በእንቲአነ አነጋገር በእንቲአነ ወበእንተ ነፍሰ ኩልነ መልአኪየ ይቤሎ እመላእክት ሰምሮ ወወእለ ይቤሉ እመላእክት ሰምሮ መልአከ ኪዳኑ ለክርስቶስ ሰላም ለክሙ ማህበረ መላእክት ጉሃን ሰላም ለክሙ ማህበረ ነቢያት ቅዱሳን ሰላም ለክሙ ማህበረ ሐዋርያት ፍንዋን ሰላም ለክሙ ማህበረ ሰማዕት ወጻድቃን አነጋገር ወጻድቃን ሰላም ለክሙ ማህበረ ሥላሴ ጉቡአን ማህበረ ሥላሴ ጉቡአን ሰላም ለማርያም ዘእሳት ክዳን
ማህበረ መላእክት ወሰብእ ማህበረ መላእክት ወሰብእ ማህበረ መላይ ጎላ ማረግም ዝም ብሎም አለው ብለዋል። ማህበረ መላእክት ወሰብእ ተአይነ ክርስቶስ ወእሙ ተአይነ ክርስቶስ ማስተዋል ያለብን ተአይነ ክርስቶስ አለመባሉን ነው። ተአይነ ክርስቶስ ወእሙ ሰላም ለክሙ ሶበ እከስት ለውዳሴክሙ ሶበ እከስት ለውዳሴክሙ የሚሉም አሉ። ፍሬ ማህልየት እምልሳን ያትቅስሙ እምልሳን ያትቅስሙ ዋና ምስልየ የሃልው ወምስልየ የቁሙ እስከዚህ ድረስ በህብረት ነው። አቡነ ያለ ዘያአቢ ካህን ሰላም ለአብ ወለወልድ ቃሉ አነጋገር ወለወልድ ቃሉ ሶስተኛ አነጋገር ወለወልድ ቃሉ ወለመንፈስ ቅዱስ ሰላም አይባልም። ወለመንፈስ ቅዱስ ሰላም ዘአካሎሙ አካሉ ለማርያም ሰላም እንተተሳተፈት ስብሃተ እሉ ሰላም ለመላእክት ወለማህበረ በኩር ኩሉ ጽሑፋነ መልክዕ ወስም በሰማይ በላዕሉ ከካህን ቀጥሎ ያለ ሰው ሰላም ለአብ ገባርየ ኩሉ ዓለም ይህን ታፍሬ ስብሐት ገባርየ ኩሉ ዓለም ለወልድ ሰላም ወለመንፈስ ቅዱስ ሰላም ለማርያም ሰላም ወለመላእክት ሰላም ሰላም ለነቢያት ሰላም ለነቢያት ወለሐዋርያት ሰላም ወለሐዋርያት ሰላም ሁሉም አለ። ለሰማዕታት ሰላም ወለ ጻድቃን ሰላም ለሰማዕታት ሰላም ወለ ጻድቃን ሰላም እንደዚህ እያደረግክ መቱን በልመልኩን በተራ ማለት ነው። ሰላም ለአብ ዘም ቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአተ ዓለም ደምሳሲ የደብረ ብርሃን የቤቱ ወለመንፈስ ቅዱስ ሰላም ኃጢአተ ዓለም ደምሳሲ ወቦ እለ ይቤሉ የቤት የለውም ሁሉም ወለመንፈስ ቅዱስ ነው። ዘኩሉ ብሎ ወለመንፈስ ቅዱስ ሰላም ኃጢአተ ዓለም ደምሳሲ የሚል እርም አልፎ አልፎ ይገኛል። ዋናው ግን ለመንፈስ ቅዱስ የሁሉ የቤቱ ወለመንፈስ ቅዱስ እንደሆነ ነው። ኃይል የሥላሴ ወፀወን የሥላሴ
በስመ ሥላሴ እቀጠቅጥ ከይሴ። ከዚህ ቀጥሎ የሚጸነጸል መልክዓ ሥላሴ አስገባ። ማብራሪያ ማኅበረ መላእክት ወሰብ ለአብ ወለወልድ ቃሉ ገባሬ ኩሎ ዓለም ዘእም ቅድመ ዓለም ነጋሲ። ከነዚህ ውስጥ ከተጸነጸለ ሌላ መልክዓ ሥላሴ በዜማ አይባልም። ማለትም ማኅበረ መላእክት ወሰብ ከተጸነጸለ ለአብ ወለወልድ ቃሉ ገባሬ ኩሎ ዓለም ዘእም ቅድመ ዓለም ነጋሲ በዜማ ትልና አያይዘ ሰላም ለክሙ ማለት ነው። ለአብ ወለወልድ ቃሉ ከተጸነጸለ ደግሞ ለገባሬ ኩሉን ዘእም ቅድመ ዓለም ነጋሲን በዜማ ብለህ አያይዘህ ሰላም ለክሙ። ገባሬ ኩሉም ከተጸነጸለ ለገባሬ ኩሉም ከተጸነጸለ ዘእም ቅድመ ዓለም ነጋሲን በዜማ ብለህ ሰላም ለክሙ። ዘእም ቅድመ ዓለም ነጋሲ ከተጸነጸለ ደግሞ እሱን ጸንጽለህ እንደጨረስክ አያይዘህ ሰላም ለክሙ ማለት ነው። እነዚህ አራቱ ከተጸነጸሉ ሌላ በዜማ የሚባል መልክዓ ሥላሴ አይገባም። ዋናው ይትበሃል በላይ ቤትም በታች ቤትም ይህ ነው። ወቦ እለ ይቤሉ እነዚህ አራቱ ቢጸነጸሉም በዜማ የሚባል መልክዓ ሥላሴ ይገባል የሚሉም አሉ። ማሳያዎቹ መጥምቁ ዮሐንስ የምትረተ ርሱ ለገባሬ ኩሉን ጸንጽለው ለገባዋቲክሙ በዜማ ማለታቸው፣ ደብረ ምሕረት ገብርኤል የሰኔ 26 ቅዳሴ ቤቱ ገብርኤልና ሐምሌ 19 ቅዱስ ቂርቆስና እናቱ ኢየሉጣ በዓላቸው ላይ ለገባሬ ኩሉን ጸንጽለው የሰኔ 26 ለጉርኤክሙ ሐምሌ 19 ለአቁያጺክሙ በዜማ ማለታቸው ይጠቀሳል። ይህ የቤት ሳይሆን የሊቃውንቱ ልዩነት ነው። ዋናው ይትበሃል ግን ከነዚህ ከአራቱ ውስጥ ከተጸነጸለ አያይዞ ወደፊት የቀሩትን በዜማ ብሎ ሆነ ወይም ደግሞ ከተጸነጸለበት ቀጥሎ ሰላም ለክሙ እንደሚገባ ነው ዋናው ይትበሃል። ያኛው ወወዘይቤ ነው። መጥምቁ ዮሐንስና ደብረ ምሕረት ገብርኤል ግን ቋሚ ነው። አስተውል፣ ጠንቅቅ።